ይሄ ቪዲዮ አይጠቅማችሁ። ዳይፐር ማትጠቀሙ ወላጆች ይሄ ቪዲዮ ምንም አይጠቅማችሁም፣ ዝም ብላችሁ አሳልፉት። ምንም ከእናንተ ጋር የሚያገናኘን ነገር የለም። ነገር ግን ዳይፐር የምትጠቀሙ ወላጆች ዳይፐር እንደዚህ ውድ ነው እንዴ? ኤኒዌይስ ልጆቻችሁ ዳይፐር በምትቀይሩላቸው ሰዓት ላይ ቀጥታ ወዲያው ካካ እያሉ የሚያስቸግሯችሁ ከሆነና የዳይፐር ወጫችሁ ደግሞ በጣም አዛ ላደረጋችሁ ሰዎች ዳይፐሩን ልክ እንደቀየራችሁ ካካ እንዳይሉባችሁና ከዚህ ተጨማሪ ደግሞ የዳይፐር ወጫችሁን በግማሽ የሚቀይሩ 5 ዘዴዎችን ነግራችኋለሁ። በደንብ ተከታተሉ እሺ። አንደኛው ልጆቻችሁ ቀጥታ ከሸኑ ወይም ደግሞ ካካ ካሉ በኋላ ወዲያው ቀጥታ አለመቀየር። በተቻላችሁ አቅም መጠበቅ መቻል አለባችሁ። ይሄን በተቻላችሁ አቅም ከ5 እስከ 10 ደቂቃ ድረስ ታግሳችሁ መጠብቁ ከሆነ ሙሉ በሙሉ እስከሚጨርሱ ድረስ ጊዜ ተሰጥቷችኋላችሁ ማለት ነው። ሁለተኛው ህፃናት ልክ ዳይፐራቸውን በምታወልቁላቸው ሰዓት ላይ የሚነካቸው አየር ካካ ወይም ደግሞ ሽንት የማለትን ነገር ሪፍሌክሱን ይቀሰቅሳል። ይሄንም ኮልድ ኤር ሪፍሌክሱን ለማሳለፍ የምትፈልጉ ከሆነ ቢያንስ ልክ ዳይፐሩን ካወጣችሁና ካጸዳዳችሁላቸው በኋላ አየር እንዲናፈስ ዝም ብላችሁ ተውት። ቢያንስ ለ1 ደቂቃ ወር ለ2 ደቂቃ ድረስ ዝም ብላችሁ የምትተውት ከሆነ የቀረ ነገር ካለ በደንብ እንዲወጣላቸው ይረዳቸዋል። ሶስተኛው ህፃናት ካካ የሚሉት ብዙ ጊዜ ከተመገቡ በኋላ ነው። ስለዚህ በተቻላችሁ አቅም ከመመገባችሁ በፊት ዳይፐር አለመቀየር ነው። ምክንያቱም ህፃናት መመገባቸውና ጡት መጥባታቸው የአንጀታቸውን ስርዓተ ልመት ስለሚቀሰቅስ ካካ እንዲሉ ይገፋፋቸዋል። ስለዚህ በተቻላችሁ አቅም ዳይፐር ለመቀየር ካሰባችሁ ከመመገባችሁ በፊት ሳይሆን ከመመገባችሁ በኋላ ቢሆን በጣም ተመራጭ ነው። አራተኛው መንገድ ደግሞ በተቻላችሁ አቅም ህፃናት ልክ ዳይፐር በመቀየሩላቸው ሰዓት ላይ ከእምብርታቸው በታች ላይ በትንሹ ለብ ባለች ውሃ የተነከረች ፎጣ ጫፍ ከእምብርታቸው በታች ያለችው ቦታ ላይ አበስ ጫን የምትሉት ከሆነ የተቀረ ሽንት ካለ ወይም ደግሞ ካካ እንዳለ እንዲወጣላቸው ይረዳቸዋል። በተቻላችሁ አቅም ዳይፐር በመቀየሩበት ሰዓት ላይ ቦታው እንዲናፈስና ካደራረቃችሁ በኋላ ዚንክ ኦክሳይድ ካልሆነ ደግሞ ቫዝሊን በመጠቀም እንደ ባሪየር ወይም ደግሞ እንደ ሽፋን ሆኖ ቆዳቸው ላይ ሽፍታ እንዳይፈጠርና ዳይፐር ራሽ እንዳያገኛቸው ይጠቅማቸዋል። ስለዚህ ያንን ነገር ማድረጋችሁ እንዳትረሱ። አምስተኛውና የመጨረሻው ደግሞ እናንተ የተጠቀማችሁት ዘዴ ካለ ምናልባት ሌሎች ማሚዎች እንዲማሩበት ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቤተሰብ ያልሆናችሁ ፎሎ ማድረጋችሁ እንዳትረሱ። Change yourself! What's that? Oh my god, it feels full. Oh. I get. Do you wanna? Change my baby. I just vomited my dropout.